የቀን መቁጠሪያ በየቀኑ ቀንን ይለውጣል። ነገር ግን አንዳንድ ጊዜ አንዳንድ ቀን ብቻ የህይወትን መቁጠሪያ ለዘላለም ይለውጠዋል። ይህ ታሪክ በጣም ከደሃ ቤተሰብ ስለመጣው ሮይስ ስለተባለው ልጅ ነው። ገና የ6 ዓመት ልጅ እያለ እናቱ አረፈች። ከዚያ ቀን ጀምሮ እሱን ለማሳደግ አባቱ ብቻውን ቀረ። አባቱ በብረት ፋብሪካ ውስጥ በጣም በከባድ ሁኔታ እየሰራ ለህልውናቸው የሚበቃ ያህል ብቻ ያገኝ ነበር። በእነዚህ አስቸጋሪ ጊዜያት እንኳን ሮሂት ትምህርት ቤት መሄዱን አላቋረጠም ነበር። ራሱ ሳይበላ በመቆጠብ የሮሂትን የትምህርት ቤት ክፍያ ይከፍል ነበር። ሮሂት አሁን የ13 ዓመት ልጅ ሆኗል። በእንደዚህ አይነት ለጋ ዕድሜው ቀድሞውኑ ቤቱን መንከባከብ ተምሯል። በየቀኑ ማለዳ በ10 ሰዓት ይነሳል። ለራሱና ለአባቱ ምግብ ያበስላል። ከዚያም ወደ ትምህርት ቤት ይሄዳል። አባቱ ደግሞ ወደ ፋብሪካ ያመራል። ህይወታቸው ከባድ ነበር፣ ግን ፈጽሞ አማረው አያውቁም። አንድ ምሽት አባቱ ወደ ቤት ሲመለስ በትንሿ ጎጆአቸው ውስጥ ጭስ ሞልቶ አየ። ሮሂት ምግብ ለማብሰል የተጠቀመበት እንጨት እርጥብ ስለነበር እሳቱ በትክክል አልነደደም ነበር። ክፍሉ በጭስ ተሞልቶ ሮሂት በጣም ታፍኖ ነበር። አባቱ ወደሱ ፈጥኖ በመሄድ ወደ ውጭ አስወጣው። እስቲ ራስን እይ፣ አይኖች ቀልተዋል፣ በጣም እያለቀስክ ነው። ለምን ማብሰል ጀመርክ? ዛሬ እኔ ልሰራው እችል ነበር አለው። ነገር ግን ሮሂት ፈገግ ብሎ አይ አባቴ፣ አንተ ቀኑን ሙሉ ትሰራለህ፣ ትደክማለህ። እኔ እንድትሰራና ደግሞ ምግብ እንድታበስል አልፈልግም። እኔ ከትምህርት ቤት ቀድሜ እመጣለሁ። ስለዚህ ከአሁን በኋላ እኔ አበስላለሁ አለው። አባቱ በጣም ተነካ። ፈገግ ብሎም እንግዲያውስ ዛሬ ማታ ቤት አንበላም፣ ዛሬ ደሞዜን ተቀብያለሁና ና ውጭ እንብላ አለው። ያ በአስቸጋሪ ህይወታቸው ውስጥ ብርቅዬ የደስታ ጊዜ ነበር። ሮሂት ጎበዝና ታጋሽ ነበር። የቤቱን ስራ ሁሉ እየሰራ እንኳን ሁልጊዜ በክፍሉ አንደኛ ይወጣ ነበር። አባቱ ሮሂትን ዶክተር ሆኖ የማየት ህልም ነበረው። ሮሂትም ያንን ህልም እውን ለማድረግ ቆርጦ ነበር። ነገር ግን ህይወት ህመም የበዛበት አቅጣጫ ያዘች። አንድ ቀን በፋብሪካ ውስጥ እየሰራ ሳለ አንድ ከባድ ብረት በአባቱ እጆች ላይ ወደቀ። ጉዳቱ በጣም ከባድ ከመሆኑ የተነሳ ዶክተሮቹ ሁለቱንም እጆቹን ለመቁረጥ ተገደዱ። ከ5 ወራት በኋላ አባቱ ልቡ ተሰብሮና ተስፋ ቆርጦ ሆስፒታል ወደ ቤት ተመለሰ። ብዙ ህልሞች ነበሩኝ። መጀመሪያ እናትህን አጣው፣ አሁን ደግሞ እጆቼን። አንተ ዶክተር ሆነ ማየት ብቻ ነበር የምፈልገው። አሁን ግን ያ ህልም መቼም መሆን የማይሆን ይመስለኛል አለ። ሮሂት አጠገቡ ተቀምጦ እጁን ይዞ በቀስታ አትጨነቅ አባቴ፣ ህልምህ አሁንም ህያው ነው። ምንም ያህል ከባድ ቢሆን ዶክተር ለመሆን ቃል እገባለሁ አለው። ከዚያ ቀን ጀምሮ ሮሂት ሁሉም ነገር በራሱ ማድረግ ጀመረ። ጠዋት ያጠናል፣ ወደ ትምህርት ቤት ይሄዳል። ከትምህርት ቤት በኋላ ደግሞ ለአንድ ኩባንያ ሳሙና ለመሸጥ ከቤት ወደ ቤት ይዞር ነበር። የሚያገኛትን አነስተኛ ገንዘብ የትምህርት ቤት ክፍያውን ለመክፈልና ምግብ ለመግዛት ረዳችው። ቅዳሜና እሁድ ቀኑን ሙሉ ሳሙና ይሸጥ ነበር። ነገር ግን በአንድ ሳምንት ውስጥ ምንም ሊሸጥለት አልቻለም። ደግሞ ተርቦና ልቡ ተሰብሮ ነበር። ኮሌጅ መግቢያ ቅጽ ማስገቢያ የመጨረሻ ቀን ነበር። ነገር ግን ምንም ገንዘብ አልነበረውም። እስከ ምሽት ድረስ አንድም ሳሙና አልሸጠም ነበር። ተስፋ ቆርጦና ደክሞት ወደ መጨረሻው ቤት ደረሰ። በዚህ ጊዜ ሳሙናውን ባይገዙኝ እንኳን ቢያንስ የሚበላ ምግብ እጠይቃለሁ ብሎ አሰበ። አንዲት ደግ ሴት በሩን ከፈተች። የሮሂትን የደከመ ፊት አይታ በጣም የተራብክ ትመስላለህ፣ መጀመሪያ እነዚህን ብስኩቶች ብላና ውሃ ጠጣ አለችው። ከበላ በኋላ ትምህርት ቤት አትሄድም እንዴ ስትል ጠየቀችው። አዎ እሄዳለሁ እመቤቴ፣ የ12ኛ ክፍል አጠናቅቄያለሁ፣ ግን ዛሬ አንድም ሳሙና አልሸጥኩም። አሁን የመግቢያ ክፍያዬን መክፈል የምችል አይመስለኝም አላት። ሴትየዋ አዘነችለት። ስንት ነው የሚያስፈልግ ስትል ጠየቀችው። 500 ብር ሲል በቀስታ መለሰ። ወደ ውስጥ ገብታ ገንዘቡን ይዛ ተመለሰችና ሰጠችው። እንካ ይህን ውሰድ፣ ሄደህ ፎርምህን ሙላ። ሮሂት ማመን አልቻለም። እግሯን ነክቶ እጅ ነስቶ በእንባ በታጠበ አይኖቿ መስክኗት ፎርሙን ለመሙላት ሮጠ። በከባድ ጥረት ሮሂት በከተማው ውስጥ ታዋቂ ዶክተር ሆነ። የራሱን የሕክምና መስጫ ነርሲንግ ሆም ጭምር ከፈተ። የአባቱ ደስታ ወሰን አልነበረውም። አንድ ቀን በከባድ ህመም የታመመ ሰው ወደ ሆስፒታሉ መጣ። በሽተኛዋ አንዲት አሮጊት ሴት ነበሩ። ምንም ቤተሰብ አልነበራቸውም። በሳምባ ነቀርሳ ወይም ቲቢ የመጨረሻ ደረጃ ላይ ነበሩ እና አንደኛው ሳምባቸው ሙሉ በሙሉ ተጎድቶ ነበር።
ሮሂት ወዲያውኑ ለቡድኑ አሁኑ አስገባት፣ ልንረዳት ይገባል አለ። ነገር ግን ረዳቱ ግን ዶክተር ሕክምናዋ ብዙ ወጪ ይጠይቃል፣ ይህ የምትችል አይመስለኝም አለው። ሮሂትም ገንዘብ አስፈላጊ አይደለም፣ ህይወት ነው አስፈላጊው፣ ወዲያውኑ አስገባት ሲል መለሰ። ለ2 ወራት ያህል ምርጡን ሕክምና ሰጣት። እስክትሻሻል ድረስ ቀንና ሌሊቱን ከሷ ጋር አሳለፈ። በመጨረሻም ሴትዮዋ ወደ ቤት ለመሄድ ተዘጋጀች። አንዲት ነርስ መጥታ አንድ ፖስታ ሰጠቻት። ይህ የሕክምና ሂሳቡን እመቤቴ አለቻት። ሴትዮዋም ባየችው ነገር ደነገጠች። አሁን ተሽሎኛል፣ ግን ይህን እንዴት እከፍላለሁ አለች። ፖስታውንም በቀስታ ከፈተችው። ነገር ግን በውስጡ ምንም የሂሳብ መጠየቂያ አልነበረም። ይልቁንም እንዲህ የሚል ማስታወሻ ነበር። አይጨነቁ፣ የሕክምና ሂሳቡ ከብዙ ዓመታት በፊት ሳሙና ለሚሸጥ አንድ ልጅ በሰጡት 500 ብር ተከፍሏል። ያ ልጅ አሁን ዶክተር ነው። ህይወቱን ያተረፈው እሱ ነው። የእርሱን ውለታ መቼም ሊመልስ አይችልም። ነገር ግን ይህ ሕክምና ከሱ የተበረከተ ትንሽ ስጦታ ነው። በሴትዮዋ ዓይኖች ውስጥ እንባ ሞላ። በዚያው ቅጽበት ሮሂት ፈገግ ብሎ ወደ ክፍሉ ገባና አዎ እመቤቴ፣ እኔ ያ ልጅ ነኝ። ያን ቀን ገንዘብ ብቻ አልነበረም የሰጡኝ፣ የወደፊት ህይወቴን ነው የሰጡኝ። ዶክተር እንደሆን ረዱኝ። እኔ ደግሞ ያንን ውለታ ለመመለስ እድል አገኘው አላት። ሴትዮዋ በዝምታ አለቀሰች። ያለቀሰችው በሐዘን ሳይሆን አንድ ቀን ባሳየችው የደግነት ተአምር ምክንያት ነበር። ህይወት ምንም ያህል ከባድ ቢሆን ፍቅር፣ መስዋዕትነት እና ደግነት ተአምራትን ሊፈጥሩ ይችላሉ። የአባት ቁርጠኝነት፣ የልጅ ጽናትና የአንድ እንግዳ ሰው ቀላል ልግስና ተግባር የአንድን ሰው ህይወት ለዘላለም ለወጠው። ምንም አይነት ምላሽ ሳንጠብቅ ሰዎችን ስንረዳ እኛ ራሳችን መቼም ያላሰብነውን ወደፊት ህይወት እየቀረጸ ሊሆን ይችላል። ስለዚህ ትናንሽ የደግነት ስራዎችን ኃይል በጭራሽ አታግልሉ። እነሱ ዓለምን የመለወጥ አቅም አላቸውና።